ሰላም እንዴት ናችሁ? እኔ ተመስገን አለሙ እባላለሁ። አሁን የምትገኙት ተመስገን አለሙ ኦፊሻል ላይ ነው። ተመስገን አለሙ ኦፊሻልን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ደግሞ ላይክ፣ ሼር አይረሳም። እየተቀላቀላችሁ እንግዲህ ቤተሰብ ይሁኑ። ኮሜንትን መጻፍ አትርሱ። ባለፈው ቪዲዮአችን እንግዲህ እንደተባረካችሁ ተስፋ አድርጋለሁ። አሁን ደግሞ በአዲስ ቪዲዮ ወደ እናንተ መጥቻለሁ። በአዲስ ርዕስ ወደ እናንተ መጥቻለሁ። አብራችሁን ተከታተሉ። ዛሬ እንግዲህ ከኔ ጋር አብረን የምንመለከተው የእግዚአብሔር ቃል በሚል ሐሳብ ነው። የእግዚአብሔር ቃል በሚል ሐሳብ አብረን እንመለከታለን። በመጽሐፍ ቅዱሳችን ውስጥ እንግዲህ መጽሐፍ ቅዱስ አንዱ እንግዲህ የመጽሐፍ ቅዱስ ምንነት የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው የምንልበት ወይም የእግዚአብሔር ቃል ያሰኘበትን እነዚህን ሶስት ነገሮች አብረን እንመለከታለን። መጽሐፍ ቅዱስ የእግዚአብሔር ቃል ወይም ደግሞ የእግዚአብሔር ቃል ነው ያሰኘበት። በጥንት አባቶቻችን በነበሩበት ዘመን መጽሐፍ ቅዱስን ወይም ደግሞ የእግዚአብሔር የሆኑ መጽሐፍቶችን በሚሰበስቡ ሰዓት ላይ የመጀመሪያቸው መስፈርት የነበረው በእግዚአብሔር ስም መጻፋቸው ወይም ደግሞ በእግዚአብሔር ስም መጻፋቸው ይሄ ነበረ እና መጽሐፍ ቅዱሳችን በ1600 በሚያክል ዘመን የተጻፈ እንዲሁም ደግሞ 40 በሚያክሉ ሰዎች የተጻፈ መጽሐፍ ነው። ይህ መጽሐፍ እንግዲህ 3800 በሚያክሉ እግዚአብሔር ቃል እንዲህ ሲል ወደ እኔ መጣ። መጽሐፍ ቅዱሳችን ውስጥ ሌላኛው ደግሞ የእግዚአብሔር ድምፅ እንዲህ ሲል ወደ እኔ መጣ። የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ። እንዲሁም ደግሞ መጽሐፍ ቅዱሳችን ውስጥ የምናየው እግዚአብሔር እንዲህ ይላል የሚሉ ቃላቶችን ነው። 3800 የሚያክሉ እንደዚህ የተጻፉት የብሉይ ኪዳን የቀኖና መጽሐፍቶችን ሲሰበስቡ አንደኛቸው መስፈርት የነበረው በእግዚአብሔር ስም መጻፋቸው የእግዚአብሔር ቃልነታቸው ማረጋገጫ ነው። መጽሐፍ ቅዱስ እንግዲህ ሙሉ ቃል በቃል እግዚአብሔር ስለተናገሩ አይደለም የእግዚአብሔር ቃል ያሰኘው። አንደኛው ግን መስፈርት ይሄ ነበረ። ሌላኛው በአዲስ ኪዳን ደግሞ የጌታ ኢየሱስ ክርስቶስ ስልጣናዊ ንግግር ነው። መጽሐፍ ቅዱሳችን የእግዚአብሔር ቃል የአዲስ ኪዳን ነው ያሰኘው። ሌላኛው ሶስተኛው ደግሞ መጽሐፍ ቅዱስ የእግዚአብሔር ቃል ያሰኘው በእግዚአብሔር መንፈስ ምሪት መጻፋቸው ነውና እግዚአብሔር በመንፈሱ ምሪት ለነቢያቶች ወይም ደግሞ ለሐዋርያቶች በሚያጽፍባቸው ሰዓት ላይ ያደረገው ነገር ምንድነው? ለትምህርታችን አስገባቸው ማለት ነው። ስለዚህ ለትምህርታችን መጻፉ ነው የእግዚአብሔር ቃል ያሰኛቸው። በእግዚአብሔር መንፈስ መጻፋቸው ነው የእግዚአብሔር ቃል ያሰኛቸው። ሌላኛው ደግሞ እግዚአብሔር ቃል በቃል ደግሞ ለነቢያቶቹ የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ የሚልና የእግዚአብሔር ቃል እንዲህ ይላል ወይም እግዚአብሔር እንዲህ ሲል ተናገረ የሚሉትን ነበረ። ዛሬ እንግዲህ ከኔ ጋር የምንመለከተው የእግዚአብሔር ቃል የሚሉ የነቢያቶችን የግል ፐርሰናል አውድ ነው። መጽሐፍ ቅዱሳችን ውስጥ ያሉት የግል ልምምድ ነው። እንግዲህ ከሙሴ አንስቶ መጽሐፍ ቅዱስ ውስጥ ያሉትን የመጽሐፍ ቅዱስ ሰዎች ስትመለከቷቸው አንድ የነበራቸው ልምምድ ነበረ። ምን ነበረ? የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ የሚለው። ይህ ልምምድ በአዲስ ኪዳን ላይ እንግዲህ ብዙ አያስተዋልም። ነገር ግን በብሉይ ኪዳን ላይ የነበሩ ነቢያቶች በጣም በስፋቱ ይሄንን ቃል ወደ 3000 ቅድም እንደነገርኳችሁ ወደ 3800 የሚያክሉ ቃላቶች በእንደዚህ የተደጋገሙ አሉ። እግዚአብሔር እንዲህ ይላል የሚለውና የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ የሚለው። እሺ እንግዲህ መጽሐፍ ቅዱስ እንግዲህ የእግዚአብሔር ቃል ያሰኘበትን ይህንን ምክንያት ካየን ዛሬ ግን ከኔ ጋር በስፋት የምንመለከተው የቅዱሳን የነበሩ የመጽሐፍ ቅዱስ ሰዎች ከቃሉ ጋር የነበራቸውን ቅርበት ወይም ከቃሉ ጋር የነበራቸውን ወዳጅነት ነው የምናየው። መጽሐፍ ቅዱሳችን ያዕቆብ መጽሐፍ ላይ እንግዲህ ስትመለከቱ አብርሃምም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት፣ የእግዚአብሔርም ወዳጅ ተባለ ይላል መጽሐፍ ቅዱሳችን። አንዱ አብርሃም እንግዲህ የእግዚአብሔር ቃል እንዲህ ሲል በራእይ ወደ እኔ መጣ የሚል፣ ኤርሚያስ ደግሞ እንደገና የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ እያለ ኤርሚያስ መጽሐፍ ምዕራፍ 1 ላይ ትመለከታላችሁ፣ ምዕራፍ 40 ላይ እንመለከታለን። እና የእግዚአብሔር ቃል ወዳጆች ነበሩ። የእግዚአብሔር ቃል የሚያወራቸው፣ የእግዚአብሔርን ቃል የሚሰሙ፣ የእግዚአብሔርን ቃል የሚያሙ፣ የእግዚአብሔርን ቃል የሚታዘዙ ሰዎች ነበሩ። ነገር ግን እነዚህ ሰዎች የእግዚአብሔር ቃል ወደ እነሱ ሲመጣ የእግዚአብሔር ቃል እነሱ ጋር ቀርቦ ሲያወራቸው የነበረው ጾም ጸሎት ይዘው ወይ ደግሞ በጣም በፕሮግራም ሆኖ ምናምን ነገር አልነበረም። አብዛኞቹ መጽሐፍ ውስጥ የምንመለከታቸው ሰዎች የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ የሚለው ቃላቶች አብዛኞቹን የነበሩበትን ሲቹዌሽን ስንመለከት አንዳንዶቹ አዝነው ነው፣ አንዳንዶቹ ፈርተው ነው፣ አንዳንዶቹ ተጨንቀው ነው፣ አንዳንዶቹ እስር ቤት ውስጥ ሆነው ነው፣ አንዳንዶቹ ባርነት ውስጥ ሆነው ነው፣ አንዳንዶቹ ደግሞ ስለ ራሳቸው ራሱ የነበራቸው አመለካከት በጣም ወርዶባቸው ነው። አንዳንዶቹ ስለ እግዚአብሔር የነበራቸው፣ አንዳንዶቹ ስለ እስራኤል፣ ስለ ሕዝቡ፣ ስለ እግዚአብሔር ተስፋ በጣም ከባድ ሁኔታ ውስጥ በነበሩበት ሰዓት ነው የመጣውና አውቃለሁ መጽሐፍ ቅዱስን ለማጥናት የእግዚአብሔርን ድምፅ ለመስማት ፕሮግራም ይዘን ሰዓት መድበንለት እንደገና ደግሞ ጾም ጸሎት ይዘን በጸሎታችን ቆይተን የእግዚአብሔርን ድምፅ መስማት መለማመድ በጣም ትክክለኛ ነገር ነው። እንዲህ አይነት ልምምድ ሊኖረን ይገባል። ምክንያቱም ራሱ መጽሐፍ ቅዱሳችን የሚደግፈው ስለሆነ። ሌላኛው ግን አብዛኞቹ መጽሐፍ ቅዱስ ላይ የምትመለከቷቸው ሰዎች ግን የእግዚአብሔር ቃል ወደ እነሱ የመጣው ባሉበት ሁኔታ ውስጥ ነበረና
ፍርሃት ውስጥ ሆነው አዝነው። ለምሳሌ ኤርሚያስን ብትመለከቱ ስለራሱ የነበረው አመለካከት ራሱ ወርዶ ነበረ እና ዛሬ ስለመጣላቸው ቃል ሳይሆን አብረን እንድንመለከት የምፈልገው ከነሱ አንድ ልምምድ መውሰድ ያለብን ነገር አለ። ምንድነው? ለእግዚአብሔር ቃል በጣም የቀረቡ ነበሩ። አዲስ ኪዳናችን ላይ ስንመለከት ዕብራውያን መጽሐፍ ላይ እንደዚህ የሚል ቃል አለ። እግዚአብሔር ከጥንት ጀምሮ በተለያየ ጊዜና በልዩ ልዩ መንገድ በነቢያት በኩል ለአባቶቻችን ተናግሯል። በዚህ በመጨረሻ ዘመን ግን ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ ለእኛ ተናገረን። እርሱም የእግዚአብሔር ክብር ነጸብራቅ የባህሪውም ትክክለኛ ምሳሌ ሆኖ በኃይል ቃሉ ሁሉን ደግፎ ይዟል ይላል። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። እንግዲህ ይሄ የሚናገረው ከዚህ በፊት እግዚአብሔር በብዙ መንገድ ሲናገር ነበረ፣ በብዙ ጎዳና ሲናገር ነበረ፣ እንዲሁም ደግሞ በነቢያቶች በኩል ሲያወራን ነበረ። አሁን ግን አዲስ ኪዳን ላይ በዚህ በዘመን መጨረሻ ሁሉን ወራሽ ባደረገው ዓለማትን በፈጠረው በዚህ በልጁ በኢየሱስ በኩል ተናገረ። አውቃለሁ ሁላችንም እንግዲህ የእግዚአብሔርን ድምፅ መስማት የሚባለው ነገር፣ የእግዚአብሔርን ፍቃድ ማወቅ የሚባለው ነገር በጣም አንገብጋቢ ጥያቄ ነው። ይህንን ግን እንዴት ነው ማወቅ ያለብን የሚለው የእግዚአብሔር ፍቃድ ምንድነው የሚለው በጣም አንገብጋቢ የሆነ ነገር ጥያቄ እንደሆነ፣ ነገር ግን የመጀመሪያው መመለስ ያለበት አንድ ነገር የእግዚአብሔርን ድምፅ ለመስማት ሌሎች ሰዎች ጋር መሄድ ስህተት አይደለም። ግን በግላችን እግዚአብሔር የሚያወራን አይመስለንም። እግዚአብሔር በግላችን ደግሞ የሚናገረን አይመስለንም። እግዚአብሔር ከዚህ በፊት ለነቢያቶች በብዙ መንገድ ለሰዎች ሲያወራ ነበር። አሁን ግን ለሁላችንም በዚህ በዘመን መጨረሻ ላለን በኢየሱስ በኩል ተናግሮናል። ስለዚህ ድምፁን መስማት ተፈቅዶልናል ማለት ነው። ቅድም ያነበብኩላችሁ አንድ ቃል አለ ያዕቆብ መጽሐፍ ላይ እንደዚህ የሚል ቃል አለ። አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት የሚል ቃል አለ። አብርሃምም የእግዚአብሔር ወዳጅ ተባለ። አብርሃም የእግዚአብሔር ወዳጅ ያሰኘው አብርሃም ጋር የእግዚአብሔር ቃል በየጊዜው ይመጣ ነበረ እና አብርሃም ሲያዝን እግዚአብሔር እየመጣ ያጽናናው ነበረ። አብርሃም ሲፈራ እየመጣ የእግዚአብሔር ቃል ልቡን ያነሳው ነበረ። የአብርሃም ጋር የእግዚአብሔር ቃል እየመጣ ተስፋ ይሰጠው፣ ያነሳሳው፣ ያነቃቃው፣ ያበረታታውና ያጠነክረው ነበረ። አብርሃም ወዳጅ ያስባለው የእግዚአብሔርን ፈቃድ ወይም ደግሞ የእግዚአብሔርን ቃል የሚሰማ ነው። የሚሰማ ብቻ አልነበረም፣ የእግዚአብሔርን ቃል ደግሞ የሚያምን ነበረ። እግዚአብሔር የሚናገረውን የሚያወራውን ነገር ደግሞ የሚሰማም ሰው ነበረ። በመቀጠል ደግሞ የእግዚአብሔርን ቃል ደግሞ የሚታዘዝ ሰው ስለነበረ የእግዚአብሔር ወዳጅ ተባለ። ሰዎቹ ሲመለከቱት ሲያዩ እግዚአብሔርን የሚሰማ ሰው ነበረ። ዛሬ በዚህ ዘመን ላለን ክርስቲያኖች አንድ መልእክት አለኝ። ይህንን የእግዚአብሔርን ቃል ወዳጅ እናድርግ። መጽሐፍ ቅዱስ የእግዚአብሔር ቃል ነው። የእግዚአብሔርን ፈቃድ የምናውቅበት፣ የእግዚአብሔርን ሐሳብ የምናውቅበት፣ የእግዚአብሔር ሐሳብ የተገለጠበት ቃል ነው። ስለዚህ አንድ ማወቅ ያለብን ትልቁ ነገር እግዚአብሔር ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ በኩል ተናግሮናል። እሱ ደግሞ የአምላክ ወይም ደግሞ ምሳሌ እንደሆነ፣ የሱ የክብሩ የባህሪው መንጸባረቅ እንደሆነ ነግሮናል። ስለዚህ አሁንም በዚህ ዘመን ላለን ሰዎች አውቃለሁ እንግዲህ በጣም ፕሮግራም ይዘን መጸለይ ትክክለኛ ነገር ነው። ሰዓት መድበን መጽሐፍ ቅዱሳችን ማጥናት ትክክለኛ ነገር ነው። ግን እየሰራን እየተማርን ሌላም ብዙ ተግባሮችን እያደረግን የእግዚአብሔርን ቃል ማሰላሰል፣ የእግዚአብሔርን ቃል እንደገና መስማት፣ የእግዚአብሔርን ቃል መታዘዝን መለማመድ አለብን። ከነቢያቶቹ ይህንን መውሰድ አለብን። ምክንያቱም በአዲስ ኪዳናችን ላይ እግዚአብሔር በኢየሱስ በኩል ስለተናገረ ድምፁን የመስማት ፍቃድ ተሰጥቶናል። ይሄ ቃል ማለት እግዚአብሔር ስለኛ ያለው ሐሳብ የተገለጠበት መጽሐፍ ነው። ስለዚህ መጽሐፍ ቅዱሳችን በግላችን በምናጠናበት ሰዓት ላይ ወዳጅነታችንን ለእግዚአብሔር ቃል እናደርጋለን። እንዴት ሲባል የእግዚአብሔርን ቃል ለማዳመጥ ቅድም እንደነገርኳችሁ እንግዲህ ደስ ሲላችሁ ስትጸልዩ ብቻ የሚመጣ ቃል አይደለም ያለን። እየፈራንም እየደከምንም ግራ እየገባንም እየተጨነቅንም ከተጨነቅንበት ከፈራንበት መጥቶ የሚያወጣን ቃል አለ። ስለዚህ ለእናንተም አንድ መልእክት አስተላልፍላችኋለሁ። መጽሐፍ ቅዱሳችን የእግዚአብሔር ቃል ነው። የብሉይ ኪዳን የመጽሐፉ ሰዎች የእግዚአብሔር ቃል ወደ እነሱ ይመጣ የነበረው ባሉበት ሁኔታ ነበር። ስለዚህ ባለንበት ሁኔታ የእግዚአብሔርን ድምፅ፣ የእግዚአብሔርን ፈቃድ፣ የእግዚአብሔርን ሐሳብ ማወቅ፣ ለእግዚአብሔር ቃል ደግሞ መቅረብን መማር አለብን። ሌላኛው መጽሐፍ ቅዱሳችን በምንመለከትበት ሰዓት ላይ በዚህ ዘመን አንድ ያለ ልምምድ አለ። መጽሐፍ ቅዱስን እንግዲህ ከሌሎቹ ከሰዎች ቃል እኩል አናየውም። መጽሐፍ ቅዱስ ከሌሎቹ ከሰዎች ቃል ጋር እኩል ማናይበት ምክንያት በ16ኛው ክፍለ ዘመን እንግዲህ የሉተር ታድሶ የነበረው ምንድን ነበረ? መጽሐፍ ቅዱስ ወይም ሶላ ስክሪፕቸር የሚል ነበረና መጽሐፍ ቅዱስ ብቻ የሚል። በዘመኑ የነበረው ነገር ምንድነው? የፖፖቹ ወይም ደግሞ የጳጳሶቹ ቃል እንደ እግዚአብሔር ቃል የሚታይበት ስልጣናዊ እንደሆነ የሚታወቅበት ቃል ነበረ። ሌላኛው ደግሞ መጽሐፍ ቅዱስን መፍታት ደግሞ ለነሱ ብቻ የተሰጠ ነበረ። ሉተር ያስነሳው የታድሶ ደግሞ እንደዚህ የሚል ነበረ፣ ባለስልጣኑ መጽሐፍ ቅዱስ ነው የሚል፣ ስልጣናዊው መጽሐፍ እሱ ነው እንጂ እነሱ አይደሉም በሚል መፈክር ይሄንን እንግዲህ
ታድሶ አመጣ ማለት ነው። ከሱ በኋላ ደግሞ የአናባፕቲስት እምነቶች ደግሞ ምን በሚል ታድሶ አመጡ? የማርቲን የሉተርን አቋም ይህንን ታድሶ በመቃወም መጽሐፍ ቅዱስ ብቻ ሳይሆን መጽሐፍ ቅዱስ ደግሞ ከመንፈሱ ጋር የእግዚአብሔር ቃልና የእግዚአብሔር ቃል በመንፈስና የእግዚአብሔር መንፈስ ምን ያደርግልናል? አብሮት ይሰጠናል የእግዚአብሔርን ቃል እንድናቀና እንድንረዳ በሚል እንዲህ አይነትም በሚቀጥለው ታድሶ አመጡና በሚቀጥለው ደግሞ የምናነበውን ቃል የሚገልጥልን መንፈስ ነው የሚለውን ደግሞ ብዙ መናፍስቶች አሉ ምድር ላይ እንደምታውቁት። ጳውሎስ ትዝ ይላችሁ ከሆነ አንድ ሴት ነበረችና ጠንቋይ ነበረች። ወደ ከተማ በምትገባበት ሰዓት ላይ ጳውሎስ እኚህ የልዑል ባሪያዎች በሚል እየተናገረች ነበረ እና የምትናገረው ነገር ልክ ነው። የምትናገረው ነገር እግዚአብሔር ስለነሱ የሚያወራው ነገር ትናገር ነበር እሷም። ነገር ግን የምታወራበትን መንፈስ ጳውሎስን ያውከው ስለነበረ ገጸጻት ይላል። ስለዚህ ሌላኛው ደግሞ አናባፕቲስቶች ደግሞ ቀጥሎ ያስተካከሉት ነገር ምንድነው? የምንናገረው ነገር ብቻ ሳይሆን የምንናገርበት ከንግግራችን ወይ ደግሞ ከቃሉ በስተጀርባ ያለውን መንፈስ ደግሞ መለየት አለብን። ቆሮንቶስ መጽሐፍ ላይ እንደዚህ የሚል ልምምድ ለቆሮንቶስ ሰዎች ሰጥቷቸው ነበርና ምንድነው? አንደኛው ትንቢት መናገር በብርቱ ፈልጉ፣ ትንቢትን ተናገሩ የሚል ነበርና ይህንን ትንቢት ደግሞ በሚናገሩበት ሰዓት ላይ መካከላቸው ደግሞ ትንቢቱን ደግሞ የሚተረጉም ወይም ደግሞ ትንቢቱን ሲናገር የሚመረምር ሰው ይኑር አለ። ለምን ሲባል የሚናገርበትን መንፈስ አንደኛ በልበ ሙሉነት መናገር አለበት፣ ሁለተኛ ደግሞ ከእግዚአብሔር መሆኑና አለመሆኑን መለየት አለበት። ስለዚህ እንደዚህ የሚል ታድሶ አመጡ ማለት ነው። በዚህ ዘመን ላለን ሰዎች ደግሞ መምጣት ያለበት ታድሶ ብዬ የምለው አንድ ነገር አለ። በዚህ ዘመን የነቢያቶች፣ የሐዋርያቶች፣ የሰዎች ቃል እንደ እግዚአብሔር ቃል የሚታይበት ዘመን ላይ መጥቷል። የሰዎቹ ቃል እንደ እግዚአብሔር ቃል የሚታይበትና እኔ ቃል ካወጣሁብሽ በቃ እንዲህ ትሆኛለሽ፣ እንዲህ ካልኩሽ ደግሞ ከዚህ በኋላ ደግሞ እንዲህ ትሆኛለሽ፣ እንዲህ አትሆኝም፣ እንዲህ ትሆኛለሽ የሚል በቃ እኔ ከረገምኩሽ ተረግመሻል፣ እኔ ከመረቅኩሽ ተመርቀሻል የሚሉ እነዚህ ቃላቶችን የሰዎችን ንግግር የእግዚአብሔር ቃል አድርጎ ማቅረብ በዚህ ዘመንም አለ። የመጀመሪያው በዚህ ዘመን ያለው ደግሞ የሐዋርያቶችና የነቢያቶች አገልግሎት ላይ በጣም በከፍተኛ ሁኔታ እንደ እግዚአብሔር ቃል የአገልጋዮቻቸው ቃል የሚታይበት ዘመን ላይ ያለው። ሲቀጥል ደግሞ ሁለተኛው ደግሞ ነቢያቶች ሐዋርያቶች ጋር ብቻ ሳይሆን ሌላኛው ደግሞ በትምህርት የተደራጀ ደግሞ የሰዎችን ንግግር እንደ እግዚአብሔር ቃል የሚቆጠርበት ጊዜ እየመጣ ነው። መጽሐፍ ቅዱሳችን እንግዲህ በዘፍጥረት መጽሐፍ ምዕራፍ 1 ቁጥር 3 ላይ እግዚአብሔር ብርሃን ይሁን አለ ይላል፣ ብርሃንም ሆነ ይላል እና እግዚአብሔር አለ ሆነ። እኛም የምንናገረው ነገር ይፈጥርልናል በማለት የሰዎችን ንግግር እንደ እግዚአብሔር ቃል አድርጎ የሚያቀርቡበት ጊዜ አለ። እግዚአብሔር የተናገረው ነገር ወይም ደግሞ ያለው ነገር የሆነለት እግዚአብሔር ስለሆነ እንጂ ስለተናገረ አይደለም። እዛ መጽሐፍ ላይ የሚናገረው ስለ ንግግር ወይም ደግሞ ስለ ንግግር፣ ስለ ቃል፣ ስለምንግባባበት ስለ ቃል ስለኛ ቃል ሳይሆን የሚያወራው እግዚአብሔር ዓለማትን ሁሉ ስለፈጠረበት ስለ ኢየሱስ ነው የሚናገረው። እግዚአብሔር ዓለማትን ሁሉ የፈጠረው በቃል ነው። ያ ቃል ደግሞ አዲስ ኪዳናችን ላይ እንደተብራራው እንግዲህ ያ ቃል እግዚአብሔር ነበረ ብሎ ይናገረናል። ስለዚህ የእግዚአብሔር ቃል ኢየሱስ ነው። ስለዚህ በዚህም ዘመን ይሄ የእግዚአብሔር ቃል ቦታውን መያዝ አለበት። የፖፖቹ ቃል የእግዚአብሔር ቃል አይደሉም። እንደገና ደግሞ የነቢያቶች የሐዋርያቶቹ ቃል እንደ እግዚአብሔር ቃል መታየት የለበትም። በመቀጠል ደግሞ መጽሐፍ ቅዱሳችንን የእግዚአብሔር ፍቃድ የተገለጠበት እግዚአብሔር ሐሳቡን የገለጠበት መጽሐፍ ስለሆነ ይህንን ቃል እንቅረብ በግላችን። ምናልባት ሁላችንም ያለንበትን ሁኔታ አላቅም። ምናልባት በፍርሃት ውስጥ ሆኑ ይሆን? አሁን ይህንን ቪዲዮ እየተመለከታችሁ ደግሞ በጣም ስሜታችሁ ተረብሾ ይሆን? የምትሰሙት ነገር አውኳችሁ እንደሆን እንደገና ደግሞ በጣም በድካም ውስጥም ልትሆኑ ትችላላችሁ። ነገር ግን ባላችሁበት ሁኔታ እየመጣ የሚያጽናና ካላችሁበት ሁኔታ ደግሞ የሚያወጣ ቃል አለ። ስለዚህ መጽሐፍ ቅዱስ የእግዚአብሔር ቃል በመጽሐፍ ቅዱሳን ሰዎች ባሉበት ሁኔታ እየመጣ የሚያጽናናቸው ቃል ነበረ። ስለዚህ በዚህ ዘመን ያለን ክርስቲያኖች እግዚአብሔር በልጁ በኩል ይኸው ተናግሮናል። ይህንን ድምፅ መስማት እንችላለን። ስለዚህ በግላችን እናንብበው፣ እናጥነው ጊዜ ወስደን። ሲቀጥል ደግሞ ባለንበት ሁኔታ ስናስበው እግዚአብሔር እየመጣ ካለንበት ሁኔታ እየመከረ እያጽናና እያበረታን ያወራናል። ስለዚህ የእግዚአብሔር ቃል ባለንበት ሁኔታ መስማትን፣ መታዘዝን፣ ማመንን እንለማመድ። ስለተከታተላችሁ አመሰግናለሁ። መልካም ጊዜ። ቻናላችንን ሰብስክራይብ በማድረግ እንዲሁም ደግሞ ላይክ፣ ሼር በማድረግ ኮሜንት በመጻፍ ለብዙዎች እንዲደርስ አድርጉ። አሁን የመጨረሻውን ጸሎት ከኔ ጋር እንጸልያለን። ይህንን ቪዲዮ የምትመለከቱ ሰዎች ባላችሁበት ሁኔታ ሆናችሁ ከኔ ጋር መጸለይ ትችላላችሁ። እግዚአብሔር አምላካችን ሆይ እናመሰግናለን። ዓለማትን
በፈጠርክበት ዓለማትን ሁሉ በፈጠርክበት ሁሉን ወራሽ ባደረገው በልጅ በኢየሱስ ክርስቶስ በዚህ ዘመን ተናግረናል። እግዚአብሔር አምላክ ሆይ እንጸልያለን ባለንበት ሁኔታ እንድታወራን ባለንበት ሁኔታ እየመጣ እየሰራን እንድታወራን እየተማርን እንድታወራን እየበላን እንድታወራን ተኝተን በመኝታችን እንድታወራን እየተራመድን እንድታወራን እግዚአብሔር አምላክ ሆይ እየጸለይን ፕሮግራም እየተካፈልን ብቻ አይደለም በፍርሃት ውስጥም በጭንቀት ውስጥም በድካም ውስጥም እያለን እግዚአብሔር ሆይ ቃልን እንድትልክልን ለቃል ልባችንን እንድታቀርበው የቃል ወዳጆች እንድታደርገን እንጸልያለን። አብርሃምንም ሰዎች አይተውት ሲመለከቱት እግዚአብሔርን ሲሰማ አይተውት የእግዚአብሔርን ቃል ሲያምን አይተውት የእግዚአብሔርን ቃል ሲታዘዝ አይተውት የእግዚአብሔር ወዳጅ እንዳሉት ዛሬም በዚህ ዘመን ያለን ሰዎች የመጽሐፍ ወዳጅ እንድታረገን እግዚአብሔር አምላክ ያንተ ወዳጅ እንድታረገን እንጸልያለን። ለቃል ያለን ረሃብ ይጨምር በጌታ በኢየሱስ ስም የቃልን ምንነት ተረድተን ለቃል ያለን ቅርበት እንዲጨምር እንጸልያለን በጌታ በኢየሱስ ክርስቶስ። እግዚአብሔር አምላክ ሆይ አሁን ያሉ ይህንን ቪዲዮ የሚመለከቱት ሁሉ እግዚአብሔር ሆይ ጸልያለሁ በኢየሱስ ክርስቶስ ቃልህ ልባቸውን ያነሳሳ ስለነሱ ያለ ሐሳብ እግዚአብሔር አምላክ ሆይ ባሉበት ሁኔታ ሆኖ እንዲሰሙ እንዲያዳምጡ እግዚአብሔር አምላክ ሆይ ልባቸውን እንድታነቃቃው እንድታበረታው ጸልያለሁ። እኔንም ስለረዳኝ